ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ስለ ቀይ ስር አስደናቂ የጤና ጥቅሞች በዝርዝር በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁ። ቀይ ስር በንጥረ ነገሮች የበለጸገ ስር አትክልት ሲሆን በጠንካራ ቀይ ቀለሙና ልዩ በሆነ የጤና ጥቅሞቹ ይታወቃል። ከዚህ በማስከተል የቀይ ስርን የስነ ምግብ ይዘት ስንመለከት በ100 ግራም ጥሬ ቀይ ስር ውስጥ 43 ኪሎ ካሎሪ ኃይል ሲሰጥ ካርቦሃይድሬት ደግሞ 10 ግራም ይዟል። ፋይበር 2.8 ግራም ሲይዝ ፕሮቲን 1.6 ግራም ይዟል። እንዲሁም የተለያዩ ቫይታሚኖችን እንደ ቫይታሚን ሲ፣ ፎሌት እና ቫይታሚን ቢ6ን ይዞ ይገኛል። እንዲሁም የተለያዩ ማዕድናትንም እንደ ፖታሲየም፣ ማንጋኒዝ፣ የብረት ወይም የአይረን ማዕድን፣ ማግኒዥየም እንዲሁም አንቲኦክሲዳንትንም ይይዛል ማለት ነው። ቀይ ስር እንግዲህ እጅግ ለጤና ጠቃሚ ከሆኑ አትክልቶች ውስጥ የሚጠቀስና የሚወደድ የአትክልት አይነት ነው ማለት ነው። ስለዚህ ምን አይነት ጠቀሜታዎችን ይዟል ስንል በመጀመሪያ ያስቀመጥነው ለደም ግፊት ቁጥጥርና ለልብ ጤንነት ይጠቅማል። እንግዲህ ቀይ ስር የናይትሬትስ ምንጭ ነው። ቀይ ስር በተፈጥሮ በኦርጋኒክ ያልሆኑ ናይትሬቶች የበለጸገ ነው። እነዚህ ናይትሬቶች ሲበሉ ሰውነታችን ወደ ናይትሪክ ኦክሳይድ ይለውጣቸዋል። ናይትሪክ ኦክሳይድ የደም ስሮች እንዲረጋጉ፣ እንዲሰፉና እንዲከፈቱ የሚያደርግ ኃይለኛ ሞሌኪውል ነው። ይህ ተግባር የደም ዝውውርን ያሻሽላል እና ከፍተኛ የደም ግፊትን፣ የሲስቶሊክን እንዲሁም ዳያስቶሊክን በከፍተኛ ሁኔታ ይቀንሳል ማለት ነው። ሌላው እንግዲህ ቀይ ስር የበሽታ ስጋትን ለመቀነስ ይረዳል። አዘውትሮ ቀይ ስርን መመገብ ከደም ግፊት ጋር ተያያዥነት ያላቸውን ስር የሰደዱ በሽታዎች እንደ ልብ ድካም እና ስትሮክን ለመከላከልም ይረዳል ማለት ነው። እንግዲህ ሌላኛው ቀይ ስር ውስጥ እንግዲህ በፎሌት የበለጸገ ነው። ቀይ ስር በፎሌት የበለጸገ ሲሆን ይህም በደም ውስጥ ያለውን የሆሞሳይቲን መጠን ለመቆጣጠር ይረዳል። ከፍተኛ የሆሞሳይቲን መጠን ለልብና የደም ቧንቧ በሽታዎች አደገኛ ምክንያት ነው ማለት ነው። ሌላው እንግዲህ ቀይ ስር ከሚሰጣቸው የተለያዩ ጥቅሞች መካከል እንግዲህ በሁለተኛ የተቀመጠው ለጥንካሬና አቅምን ለማሳደግ ይጠቅማል። ቀይ ስር እንግዲህ አቅምን የማሳደግ ችሎታ ስላለው በተለይ አትሌት ለሆኑ ሰዎች ጠቃሚና ተወዳጅ ነው ማለት ነው። ይህን የሚያደርጉ እንግዲህ የአቅም ብቃትን ማሻሻል ነው። ናይትሪክ ኦክሳይድ እንግዲህ ጡንቻዎችን ከፍተኛ ጥንካሬ ባላቸው እንቅስቃሴዎች ወቅት የሚጠቀሙበትን የኦክሲጅን መጠን ይቀንሳል። ይህ ሰውነታችን ኃይል በሚጠቀምበት መንገድ የበለጠ ብቃት ባለው መንገድ እንዲጠቀም ያግዘዋል። ስለዚህ ኃይልን ለማሻሻል ይጠቅማል ማለት ነው። ሌላው እንግዲህ የአቅም ወይም ኢንዱራንስ ጽናትን መጨመር ነው። ኦክሲጅን የመጠቀም ብቃትን በማሻሻል ቀይ ስር መመገብ በተለይም ጭማቂውን ከስፖርት ከ2-3 ሰዓት በፊት መውሰድ አትሌቶች እንዲሁም ደግሞ የአካል ብቃት እንቅስቃሴ የሚያደርጉ ሰዎች ኢንዱራንስ ወይም ጽናታቸው እንዲጨምር፣ ድካምን ለረጅም ጊዜ እንዲቋቋሙና አጠቃላይ የአካል ብቃት እንቅስቃሴያቸው እንዲሻሻል ያግዛል ማለት ነው። ሌላኛው እንግዲህ የቀይ ስር ጥቅም ደግሞ ኃይለኛ ጸረ ብግነትና ጸረ ኦክሲዳንት ባህሪ አለው ማለት ነው። ቀይ ስር እንግዲህ ደማቅ ቀይ ቀለም እንዳለው ይታወቃል። እንግዲህ ይህንን ደግሞ ኃይሉን የሰጠው እንግዲህ ቤታላይንስ የሚባለው ንጥረ ነገር ነው። እነዚህ ቀይ ስርን ልዩ ቀለም የሚሰጡት ልዩ ውህዶች ናቸው። ቤታላይንስ ኃይለኛ ጸረ ኦክሲዳንትና ጸረ ብግነት ወይም አንቲ ኢንፍላማቶሪ ንጥረ ነገሮች ናቸው። እነዚህ ውህዶች ፍሪ ራዲካሎች እና በኦክሲዴቲቭ ጭንቀት ወይም ስትረስ ምክንያት የሚከሰተውን የሴሎች መጎዳትን ይከላከላሉ። እንዲሁም ለብዙ ስር የሰደዱ በሽታዎች አንዳንድ ካንሰሩን ጨምሮ መነሻ ምክንያት የሆኑ ናቸው። እነዚህን እንግዲህ ለመከላከል ይጠቅማሉ ማለት ነው። ሌላው እንግዲህ የቀይ ስር ጠቀሜታ ለጤናማ የምግብ መፈጨት ሂደት ይጠቅማል። እንግዲህ ቀይ ስር በውስጡ ፋይበር ምንጭ ነው እንግዲህ። ስለዚህ ፋይበር ደግሞ የአንጀት እንቅስቃሴ ለመቆጣጠርና የሆድ ድርቀት ያሉ የተለመዱ ችግሮችን ለመከላከል ይረዳል። ሌላው ደግሞ ፋይበር ጠቃሚ የአንጀት ባክቴሪያዎችን እድገት ያበረታታል። ይህም ለአጠቃላይ ጤናና በሽታን የመከላከል አቅም ወሳኝ የሆነ ጤናማ የማይክሮባዮም እንዲኖር እንግዲህ አስተዋጽኦ ያደርጋል ማለት ነው።
ሌላው እንግዲህ የቀይ ስር ጠቀሜታ ለጉበት ጤና ይጠቅማል። ቀይ ስር እንግዲህ ቤታይን የተባለ ውህድ ይዛል። ይህም የጉበትን ተግባር የሚደግፍ ሲሆን በተለይም ፋቲ አሲድ ወይም የሰቡ አሲዶችን በመሰባበር ረገድ ይጠቅማል ማለት ነው። ይህ ጥቅም ደግሞ ከስብ ጋር ተያይዞ የሚመጣውን የጉበት በሽታ ወይም ነን አልኮሊክ ፋቲ ሊቨር ዲዚዝን ለመቆጣጠር ያግዘናል ማለት ነው። ስለዚህ እንግዲህ ከላይ ጀምሮ ያየናቸውን ለጉበት ጤና፣ ለጤናማ የምግብ መፈጨት ሂደት እንዲሁም በውስጡ ኃይለኛ ጸረ ብግነትና ጸረ ኦክሲዳንት ባህሪ መኖሩ አቅም ለመስጠት አቅማችንን ለማሻሻል እንዲሁም የደም ግፊትንና የልብ ጤናን እንግዲህ እንደሚጠቅም እንግዲህ ቀይ ስር አይተናል ማለት ነው። ታዲያ እንግዲህ ቀይ ስርን እንዴት አድርገን መጠቀም እንችላለን የሚለውን ደግሞ እንመልከት። እንግዲህ የመጀመሪያው እንደ ጭማቂ ወይም ስሙዚ ማዘጋጀት እንችላለን ማለት ነው። ይህ እንግዲህ ጥሬ ቀይ ስርን እንደ ፖም፣ ብርቱካን ምክንያቱም ይሄ ቫይታሚን ሲ ደግሞ ያላቸውን ወይም ካሮት ካሉ አትክልቶችና ፍራፍሬዎች ጋር በአንድነት መፍጨት እንችላለን ማለት ነው። ይሄ ደግሞ የደም ግፊትና የኃይል አቅምን ለማሻሻል ይረዳል ማለት ነው። ምክንያቱም ጭማቂ ሲሆን ናይትሬቱን ስለሚያሰባስብ የደም ግፊትን ለመቀነስና ለስፖርተኞች ደግሞ ኢንዱራንስ ወይም ጽናት እንዲኖራቸው ለማሳደግ በጣም ውጤታማ መንገድ ነው ማለት ነው። ሌላው እንግዲህ ቀይ ስርን ጥሬውን በመፈቅፈቅ መጠቀም እንችላለን። እንግዲህ ጥሬ ቀይ ስሩን ፈቅፍቀን ወደ ሰላጣ ወይም ደግሞ ወደ አትክልት ቅይጥ ውስጥ መጨመር እንችላለን። እንግዲህ ይሄ ደግሞ ፋይበርና ንጥረ ነገሮችን ከፍ ያደርገዋል ማለት ነው። ጥሬውን መመገብ በሙቀት የሚጠፉ የሆኑትን ናይትሬቶች ኃይል ከፍ ያደርገዋልና ሁሉንም ፋይበር ለማግኘት ያግዘናል ማለት ነው። ሌላው መጥበስ ነው። እንግዲህ ልጠን ቆራርጠን በትንሹ በወይራ ዘይት ቀላቅለን እስኪለሰልስ ድረስ በትንሹ መጥበስ እንችላለን ማለት ነው። እንግዲህ መጥበስ የተፈጥሮ ጣፋጭነቱን ያጎላል። ይህም ለሰላጣ ወይም የጎን ምግብ ለመጠቀም በጣም ጣፋጭ ያደርገዋል ማለት ነው። ሌላው የተቀቀለ ወይም የተቆራረጠ ቀይ ስርን ከድንች ከካሮት ጋር ቀላቅለንም መጠቀም እንችላለን ማለት ነው። ስለዚህ በተለያዩ አይነት መንገዶች እንግዲህ ቀይ ስርን እያዘጋጀን መመገብ እንችላለን ማለት ነው። ግን እንደ ማሳሰቢያ ደግሞ ቀይ ስርን ኦክሳሌትስ የተባለ ውህድ ይይዛል። ይህም የኩላሊት ጠጠር በአንዳንድ ሰዎች ላይ ሊያመጣ ይችላል። ስለዚህ ለኩላሊት ጠጠር የተጋለጡ ከሆኑ ብዙ ከመመገቡ በፊት ከጤና ባለሙያ ጋር መመካከር ይመከራል። እንዲሁም ቀይ ስርን መመገብ እንግዲህ የሽንት ወይም የሰገራ ቀለምን ወደ ሮዝ ቀይ ቀለም ሊለውጠው ይችላል። ይህ ግን ቢቱሪያ የሚባል ምንም ጉዳት የሌለው የሽንት ከለር መለወጥ ስለሆነ ምንም መደንገጥ አይገባንም ማለት ነው። እንግዲህ እስካሁን ይህን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ እንዲሁም ለሌሎች ሼር በማድረግ ለብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ሐሳብ አስተያየት ካላችሁ ቢሻሻል ቢጨመርልን ቢሰራል የምትሉትን ነገሮች ኮሜንት ላይ ያሳውቁን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁ እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ፣ ቻው።